ሰሞኑን በመካከለኛው ምስራቅ ባለው ጦርነት ምክንያት የተፈጠረውን የነዳጅ አቅርቦትን ቀውስ ለመቋቋም መንግስት አዲስ የነዳጅ ድልድይ ማውጣቱ ይፋ ሆኗል። በዚህም መሰረት ከ1 እስከ 7 የሚደርስ የቅድሚያ ተጠቃሚዎች ዝርዝር ይፋ አድርጓል። ነገር ግን የብዙሃን ኢትዮጵያ የዕለት ተዕለት ህይወት የሚወሰነው የህዝብ ትራንስፖርት የተሰጠው ደረጃ እጅግ አነጋጋሪና ሊተች የሚገባ ሆኖ አግኝተነዋል። በወጣው መመሪያ መሰረትም አንደኛ ነዳጅ ጫኝ ቦቴዎች፣ ሁለተኛ አምራች ኤክስፖርት ድርጅቶች፣ ሶስተኛ የግንባታ ፕሮጀክቶች፣ አራተኛ የጭነት መኪኖችና አምስተኛ የእርሻ ትራክተሮች ተብለውም ሲዘረዘሩ አብዛኛው የህዝብ የሚገልግልባቸው የህዝብ ትራንስፖርት አውቶቡሶች በስድስተኛ ደረጃ እንዲሁም ሌሎቹ የህዝብ አገልግሎት ሰጪ ተሽከርካሪዎች ደግሞ በሰባተኛ ደረጃ ላይ ተቀምጧል። እዚህ ጋር እንደ ሀገር በድፍረት ልንጠይቀው የሚገባው ትልቅ ጥያቄ ያለ የህዝብ ትራንስፖርት ለምን አንደኛ ወይም ቀዳሚ አልሆነም? አንድ ዜጋ ወደ ስራ ገብቶ ማምረት መነገድ ወይም ግብር መክፈል የሚችለው በቅድሚያ ከቤቱ ወደ ስራው ቦታ በሰላም መድረስ ይችል ነው። የህዝብ ትራንስፖርት ወደ ስድስተኛና ሰባተኛ ደረጃ ገብተው የግንባታ ፕሮጀክትና ኤክስፖርት ድርጅቶችን ቅዳሜ መስጠት የህዝቡ የዕለት ተዕለት የኑሮን ትግልና የእንግልቱን ካለመረዳት የመነጨ አይመስልም ወይ? በእርግጥ አምራች ዘርፎች ፕሮጀክቶች ለሀገር ኢኮኖሚ ወሳኝ ናቸው። ነገር ግን እነዛ ፕሮጀክቶችና ፋብሪኮቹም የሚያንቀሳቀሰው የሰው ኃይል ራሱ የትራንስፖርት እጦት ሰለባ ሆኖ መንገድ ላይ የሚንገላታ ከሆነ ስራው እንዴትስ ሊሰራ ይችላል? ነዳጅ በማጣት ምክንያት ታክሲና አውቶቡሶች ቆሞ ህዝብ ስራ መሄድ ካልቻለ ኢኮኖሚ አብሮ መቆም አይቀርም። የትኛውም የችግር ጊዜ ህዝብን ማዕከል ያደረገ ውሳኔ ማሳለፍ የመንግስት ቀዳሚ ግዴታ ነው። የህዝቡንም ስቃይ በማቅለል ረገድ የብዙሃን መጓጓዣ ቀዳሚ ትኩረት መደረግ ሲገባው የዜጎቹን እንቅስቃሴ ከግንባታ ፕሮጀክት በታች ዝቅ ማድረግም ሚዛናዊ የጎደለበት በድጋሚ ሊታሰብበት የሚገባው ትልቅ ስህተት ነው።